የምትነኪው ነገር ይሄ ምን መቀሌ ምን ነው የነካኸኝ ቀን እኔን አያርገኝ ነው እኔን ታፈት ይልተከ ወይ ይያል ስንት ጫማ አለኝ ቃልት ሞት ነው የምትደርስ እንተዋወቃለን ወይ ነው ዛሬ ኤፒሶዱ። እንዴት ናችሁ የቃሲና የሶሲቲ ቤተሰቦች? ደህና ናችሁ ሆይ? ይሄ ሁለተኛ ኤፒሶዳችን ነው። በጣም ጸዴ የሆኑ ቪዲዮዎችን እንሰራላችሁ። ከዚህ በኋላ ምን አይነት አይዲያ ብንሰራላችሁ ደስ እንደሚላችሁ ደግሞ ኮሜንት ብታረጉልን ደስ ይለናል። ፋኒ የሆኑ ሞር ክሬቲቭ የሆኑ ቆንጆ ኮንተንቶችን እንቀርጽላችኋለን። አሁን እንደ ፈረደብኝ ደርሼ እየጠበቅኳት ነው። እሷን ፊክ እናድርግና እዛ እንሄዳለን። እንደነገርኳችሁ እንተዋወቃለን ወይ ዛሬ የሚሆነው ኩዌሽን እንዳሰር ነው። ጥያቄውን ግን መመለስ ያልቻለ ሰው the hardest chicken ነው የሚበላው። በጣም ነው የሚያቃጥለው ቺክኑና stay tuned። በቃ I can't wait እስከምቀጠቅጣት። በእርግጥ እኔ ነኝ ትኩስ የሚያቃጥል ነገር ማልወደው። እስኪ እንዴት እንደሚሆን እናያለን። እንደዛ ነው እላችኋለሁ። እና በተረፈ የመጀመሪያው ቪዲዮ እንዴት ነበር? በደንብ ኮሜንት ብትሰጡን ደስ ይለናል። ሞራልም ይሆነናል። ሁለተኛ ደግሞ ሞር ማይት ኮንተንት እንድንሰራ እንደምትፈልጉም ብናቅ ደስ ይለኛል። ብቻ እንደዛ ነው እላችኋለሁ። እቻት እናደርሳለች እሷ። እንቀበላት። ሃይ ወጥቻለሁ በእንጂ አርፋጅ ይሄው በችኮላኩ ማለት ነው። ቻፕስቲክ እንኳን መቀባት አልቻለም። በጣም ይሄው አንቺ ጋር መጥቼ ነው የተቀባው። በጣም ቤትሽ በር ላይ ቆሜ ነው ብዬብሽ። ልጅሽ ሲያድግ እንደዚህ ሲጀምር ይገባል። አረ ግን እንደዛ ለማለት ማን ነው የሚበሰው? እኔ ነው አንቺ ነው የሚበሰው? እንዴ አንቺ ትንሽ ልጅ ለምንሽ ተነካ? ሶስት አይነት ምግብ እንዳያት ሰሪ ምን አትይ? ታውቃለን እናያለን። ተዘጋጅተሻል? አረ እንትኑን ራስቸው ነው እንጂ ቦክሱን ጓንት ምናምን ታጫውቴ ነው ታቀል ባረጊነ ነገር አላውቅም ስልሽ። እኔ ግን እኮ በዚህ ቻሌንጅ ጀምር መስማማት አልነበረብኝም። ለምን እኔ አልወድም የሚያቀጥል ነገር። አንቺ ሀሳብ ያመጣሽ አንቺ ነሽ። ራሴ ነኝ። እሱማ ግን ሰበረና እጂ ማስሊቡን አፍጣችሁ ላይ ደግሞ እንትን ደብሎ ፈልገንሽ ነበረ መምጣት ትችያለሽ ነው ነገር አለ ማለት ነው። ለምን ነው በስልክ ማለት ይችላል? አይ እንትኑ ለምንድን ነው የማትጠቀሚበት አካውንት የምራችሁ ነው መጣ ነበር ልትሉኝ ነበር። እናም እኮ ይሄ የሴቶች አካውንት ነው። ኢንተረስት ቆንጆ ነው። አረ ወደዛ ሄዱ እንደውም ምናምን ነገር ከመጣሁ ልዘጋው ነው የምመጣው። ትንሽ እርን ያልኩትኝ ከመጣሁ እዛ ድረስ ከመጣሁ ልዘጋው ነው የምመጣው። ድክም ማለችና ማለት ነው ሽታ እግዚአብሔርን ምን ያዛት ያው ግዴታው ነው አይደለም። አይ ነይ ግን ማለት ምን ከዛ ሳስቀምጠው ሻይ የጋበዙ ለናግሩኝ ነው ያሳምኑኝ ነው ምን ሊያደርጉት ነው? እስኪ ሎኬሽኑን እንትን በለው። ትናንት ልጅ እንዳረግኝ ተቀንሽ ገለውን ሳጥሮ ሻታፉን ወደኔ ያዙሮ ፀጉሬ በዚህ ሳይድ ፓራላይዝ ሰፈሩ መስጭን ነው እንዳለ። ይሄው ስጋ ቤቶች ውስጥ እየገቡ እየከፈቱ ድሮ እኮ አስፋልት ዳር ነበር ጨዋታው። አሁንማ ገባ ብለው ነው ለሰው ቀረብ ብለው ነው። አይ ቲንክ መንገድ ስቻለሁ እዚህኛው ነበር የመሰለኝ። ትንሽ ወደ ኋላ ለጥፋ። ወይ እንዲህ መታ አድርጎ ለምን አያስተካክሉም? ጠፍጠፍ ሙሉ ማለት ሙሉ ስፓይስ አንቺ ታውቂያለሽ። ጨጓራ እያልሽ እንደ ድራገን እሳት እየተፋሽ እንዳትሄጃት እኔ እነግርሻለሁ። ዋው ይቅርታ በእኔ የሚያቃጥል ነገር ፍራቻ። በስመ አብ ወልድ ወመንፈስ። ኧረ ምን ስንተኛ ምንም የምንፈራው ጉዳይ የለንም። እዛ በረሃ ላይ ስንት ነገር ነው። እሺ ጀምሪ። ቺፕስ እንብላ። እስከዛ መብላት ይቻላል። ቺፕስ እሺ። አሁን እኔ ማለት ነው ላይክ ሬስት ኦፍ ማይ ላይፍ መብላት
ዝም ብዬ መብላት የምችለው ነገር ምን ይመስልሻል? ዝም ብዬ መብላት this is so easy እንደነዝልሽ እንደዚህ ጥቂት ተዝግነኛል ታዘጋጃለሽ ያው ከቀላሉ ጀምረሽ ከቀላሉ ጀምሮ በኋላ ዱብዳ ስለሚወርድ ፓስታ ላዛኛ ያው ዶፎጮ እንኳን በፈንኩ ለዚህ የደረስኩ እሺ የኔስ ኦብቪየስሊ ተመሳሳይ ነው። በእናትሽ የምንበላው ነገር አታስቢ እና ጥያቄና መልስ ሁሉ እንዳለ ነው እንዴ? አይ ስፓይሲ ከላይ የሚጨመር ነገር ነው እንዴ? አይቶ እዚህ ውስጥ የሚቀመም ነገር ነበር መሰለኝ። ዋይ ገና ሳይጀምር ማለት ነው። ማለት በቺፕስ ነው። ይሄ ደግሞ አስቢ እያንዳንዱ እንትኖች ውስጥ ነው የተጠቀጠቀ ክራንች ውስጥ። እሺ ከተዋወቅን ስንት ዓመት ሆነን? 8 ዓመት ሆኖናል። 8 ጀመርን እኮ ይሄኛውን ዓመት 2018 ሊያውም 8 ዓመት ብቻ አይደለም እንጂ 2009 እኮ ነው ግቢ የገባው። አረ ሪካርድ አታስመዝግቢ፣ እንደዚህ አይነት ፋይል አይወራም። ምንፈሪ ነገር አለ 9 ዓመታችን። እሺ ሁሌ ላይ የሚያስቅሽ ነገር ነው የማደርገው ነገር ስቱፒድ ነገር ነው። ኮርስ አዎ የሚያስቅ ነገር ነው። መቼስ ሲሪየስ ነገር ከሆነ እንዴት ትስቂያለሽ? እንጃ ስትሳደቢ ነው ልትሳደቢ ሰው አይደለም። አረ በጣም ተመስራለኝ ሰው ነኝ። ስትሳደቢ እንጃ እንዴ ይሄንን መመለስ እንዴት ያቅትሻል? ከስድብ ውጭ ምን መጣልኝ ማለት እኔ የምሰድብ ሰው አይደለሁም። ወይ ላሽ ማጠጥ ምናምን ይችላል እንጂ ከምሰድብ መሳደብ ማለት እኮ ላይክ መሳደብ ይሄ ዳይሬክት እንደዚህ አይ እንደዛ ሳይሆን ያው ከሱኛው እና ስትሳደብ አይባልም። ሰው ጥንብርቁ ስታወጪ ምናምን ይሄ ነው። እሺ መለሽ ነው የሚባለው። ያጃሽ እስኪ ከመሳርጊያ ነው በሶፍት ሊያዘው ትችያለሽ። በሶፍት ግን መጥረግም ትችያለሽ። ውስጥ እንትን እንዳይለው አዱ አምላክ እዚህ ተሳዳቢ ናት ስላሽ በጣም ከባድ ነገር ነው። አሁን ተሳዳቢ ናት የሚል ነገር እንዴት ልትናገር ትችያለሽ? ለምን ንፋስ እንትን አለ የሚቦን ነገር አለ። እሺ እሺ እንደዚህ ነገር እንትን ብልና እንዝጋው። ይሄኛው ያኛውን ሳይድ መክፈት እንችላለን። በቃሽ አንድ በቃሽ በቃሽ ነገሩ ብዙም አይደብርም፣ ግን መደበር ሳይሆን ማቃጠል ነው እንጂ ትንሽ ሀኒ ነገር አለው። እሺ ምንድነው ግን መልሱ? ማለት ላይክ አልሳደብም እኮ እኔ እንትን ብያለሁ ምናምን አልሳደብም፣ ግን ላይክ ሰው ላይ ላሾፍ ምናምን እችላለሁ። ሰው ላይ ግን በቃ እንትን ልንል እንችላለን። ሆቢ ምንድን ነው? እንዴ ሆቢ ማለት ሆቢሽ ማለት ላይክ ዴይ ቱ ዴይ የምታደርጊው አይነት ነገር ነው ወይስ ማድረግ የምትፈልጊው ነገር ነው? ማድረግ የምትፈልጊው ነገር ምናምን ነው? ያዝናናኝ ነገር ማለት ነው። ሙቪ ምናምን ያዝናናሻል? ኔትፍሊክስ ላይ ተጥደሻል የምትይው ስማ ምርጫ አጥቼ ነው ኔትፍሊክስ ቀርሞ ሙቪ እኮ ያዝና፣ ግን ስቲል የሚያዝናናሽ ነገር ነው ሙቪ የማውቀው። ሌላ ሶሻል ሚዲያ ቲክቶክ ምናምን መስራት ያዝናናሻል። እርግጥ እንጀራም ጭምር ነው፣ ግን ቢቴናን ጭምር ነው፣ ግን ከዛ ሌላ ምን ያዝናናሻል? ላይክ መውጣት ይንገት ማለት እስኪ ተሳሳትሽ ወይ? ተሳሳትሽ። እሺ ምንድነው የሚገርምሽ? ትክክል መብላት አለብሽ አይደለም?
እንደኔ ከሆነ አንቺን ማወቅ አለ ገብቶሻል። እንደዛ ነው መሆን ያለበት። እሺ the weirdest thing አብረን ያደረግነው ነገር ከግቢ መሆን ይችላል። ካሜራ ፊት የሚወራ ነው ማይወራ እና ስርዓት ይኑርሽ። እሺ መቃጠል እስካልፈለግሽ ድረስ ጋው የራስ መስቀል የሚወራ ነገር አይደለም። አሁን ካሜራ ፊት የሚወራ ነገር አይደለም። አይወይስ እሺ አሁን ትሪፕ ምናምን ነገር መሄድ ፈልግ ማለት ነው። የት መሄድ ፈልግ ነው? ከሀገር ውጭ ነው? ዛንዚባር ኦብቪየስሊ ዛንዚባር ባካችሁ ስፖንሰር ባካችሁ ኦብቪየስሊ ከዛንዚባር ውጭ እንሄድ እንፈልጋለን። አይ ነው እሱማ እዛ ነበር። አሁን የቅርብ እንትናችን እሱ ነው። እስካልሄድን ድረስ እንሄዳለን ኢንሻአላህ። ያለውን ኤፒሶድ ዛንዚባር ነው የምንቀርጸው። እናል 50,000 ሰብስክራይበር ከገባን አረንገባለን። የዛሬ ዓመት 50,000 ሰብስክራይበር ከገባን ዛንዚባር ሄደን እንቀርጻለን። አመሰግናለሁ። ቀጥ እሺ ኢትዮጵያ ውስጥ እኔ ስንት ሀገር ሄጄ አውቃለሁ? ሄርና ምናምን ያው መጀመሪያ ከዛ የመጣሽው ከዛ መቀለ ነው ባህር ዳር ከዛ ሐዋሳ ከዛ እዚህ ደብረ ዘይት ተቆጣ ኦፍ ኮርስ ደህና ዋሉ ብለሽ ትቆጣሽ ድረስ ይቆጠራል። ያው እነዚህ ነገሮች ነው የማውቀው። ስንት ሐዋሳ ላይክ ምንድን ነው ሐረር ያው የመጣሽው አንተን ምንድን ነው ባህር ዳር መቀሌ አክሱም ከየትኛው ይሻልሻል? ከዚህ ወፈር ከዚህኛው ይሻልሻል ወይስ በደንብ ታፋካለሽ ይሻልሻል? ምረጫው እኔን ቻው ሳትልሽ ታውቂያለሽ? አንቺ ሳታውቂኝ በፊት ብዙ ሀገር ሄጃለሁ እኔ። የት በየበላሽ ቤካባች ጋር እንትን ሰሪን ጆርናቶ ምናምን እንትን ነበር ነው ሰሪ ነበር ክረምት አባቶች ፌር ነው ማይዘውና አንዳንዴ ልክ እረፍት ሊያልቀስ ምናምን ዝም ብሎ መኪና ውስጥ ይዘኝ የሆነ ሀገር ምናምን ሄዶ ነበር። ማርያም በይ እግዚአብሔር ወይኔ ካድለሽ ሞት ላይ ቀር ማንቋራር። ይሄማ የእኔ ነው አትንኪ በቃ። ምን ችግር አለ? አይ ለዛ አይደለም ይሄን አትንኪ በቃ። እንዴ ድጋሜ ሌላ ልታስጀምሪ ነው እንዴ? እና ምን ችግር አለ? አዎ ከሱ በደንብ ሰስከረ በደንብ ግመጩ ደግሞ ጫፉን አትንኪ። እርቦኛል እንዴ? እስኪ አንቺ ጭራሽ ኖርማል ነው ግን ብዙ አይደለም። እንደፈራሽ አይደለም። እዚህ ጋር ሶሱ ፈሶ በቺፕስ በላይ ያቃጥላል። ሞር እንደው ያን ዶሮ ስላለ ያግዛል። አልተሳካልንም። ለኔ ነው ታለኝ። እሷ እየተዝናናችበት ነው። ኖርማል ነው። ተናፍጭ ነገር እናስመጣ አዎ ሰማሽ ማይ ብሮድስ ሀቢት ነው የት ሀቢት ከምን አንፃር ነው ይህ ታስጠይ የምትይ ነገር የለም። የሆነ ነገር አድርጎ እና ሁሌም ማድረገው ነገር ብዙ ጊዜ ማስታወስ ችግር እንዳለብኝ ታውቂያለሽ። ስለማላውቅ አይደለም ግን ብዙ ነገር ያጃት ሰምኝ ባይዘው 1980 አሙስ ከሳለ ያረጋችሁ ታስታውሳለችና እኔ በትክክል ያስኩልሽ ነው ያልኩሻል። እኔ ምን ላይ ነገር እየበላሁ ነው ያደረኩት እኔ እንደዚህ እንዳልኩሽ ነው። የተመጣጠነ ነገር በልተሽ ካደግሽ ታስታውሻለሽ። ውድ ነገርሽ በቃ የምታስታውሹ ነገር ሁሉንም ነገር አገኛት መድረሳው ነገር የለም። እንዲህ ስታልፍ ራሱ ብላችሁ ከነበር ታስታውስ እንጂ ዛሬ 3 አመት በዚህ ሰዓት በዚህ ቀን ምናምን ቆይ ለምን የምትናደዱት ግን አንቺና ሜሉ ለምን ትበሳችሁ? ያቺ ደግሞ ነው እንዴ እኔ ያረግነው ነገር ራሱ ይጠፋብኛል አይደለም
ሐሙስ ከሰዓት የዛሬ 3 ዓመት ምናምን ማለት ነው። እሺ ቀጥይ። እሺ የኔ ተራ ነው። እሺ የኔስ ኢንትረስቲንግ ጆሮ የምትነኪው ነገር ጆሮ የሰው ጆሮ ስፔሻሊ ትንሽ ከኖርማል ከፍ ይበል አሽታ በቃ ወንድሟን ጆሮ ትልቅ ያደረገችው እሷ ናት። ለምሳሌ አሁን የባልሽ ይከጠብ ሜሎናን እንዳትነኪያት ባይዘው ያሳስተኛ እንዲህ ነው የሚያደርጉት ለምዳለች እና ምንም አትለኝም። ሳስተኛ እንዲህ በጣም አለቀጥ ጻፍ ነገር መነሳት አለ ማስነሳት አለ። እግዚአብሔር ጆሮ በጣም ነው የምትነካው። በጣም ነው ጆሮ ለምዶ ማለት ነው። ላይክ እንትን ነው ላይክ ተጣልተናል እንዴ? ለምዶ ጆሮ ይማነክ የምርሽና አኩርፋሽ ነው እዛ ላይ ደርሰናልና የማይባል ነገር ነው ግን ያልሽኝ እኔ ራሴ አላሰብኩትም ነበር። እሺ ላይክ ከአዲስ አበባ ውጪ መኖር ብችል ማለት ነው የት ብፈልግ ይመስልሻል? የት መኖር ብፈልግ ይመስልሻል? ከአዲስ አበባ ውጪ ዱባይ እንጂ ከኢትዮጵያ ውጪ አይደለም። እሱ ከኢትዮጵያ ውጪ ነው። ከአዲስ አበባ ውጪ ኢትዮጵያ ውስጥ ሆኖ ላይክ የት ሀገር መኖር ብፈልግ ይመስልሻል? እንትን ሐዋሳ አልነገርሽኝም። አገሩ እኔ እንጃ የትልሽ ታውቂያለሽ። ስትጀመር ናዝሬት ምናምን እኔ መቀሌ መኖር አልፈልግም። ወይ ከመቀሌ ወጥቶልኛል ፍቅር አልባልሽም። እውነት ነው እንዴ? እኔ እድሉን አጥቼ ነው እንጂ ውሰዱኝ መቀሌም። ያልገባን ነገር ስላለ ደግመን ብንማር የሚልም ሀሳብ አለ። አንድ ነገር ነው በቃ ማለት ነው። የበላሽ መብላት ሙሉ ሳያረጋት መቀሌ እስክንማር ተበልሰን ይሄ ከጨዋታ ውጭ ነው እየተዳረገ ያለው ነገር። ማነው ቀድሞ ይቅርታ የሚጠይቀው? ስልጣን ይቅርታ የሚጠይቀው ይላ ከባልሽ ጋር እሺ። እኔ ሪሌሽንሺፕ ላይ ምንድነው እንትን ሬድ ፍላግ ማለት አንቺ ወንዱ ላይ የምትዩ ሬድ ፍላግ ዱላ ቀድመሽ እኮ ናቸው የምትይው አንቺ አላበኝ። እሺ እቺ ቆይ ዳጣ በሚጥሚጣ ምናምን ብትበይ የምትሆኝ ነው። ኧረ በስመ አብ። እሺ እንትንስ ዋትስ እንትን ግሪን ፍላግ ምንድን ነው? ጊፍት ምናምን ስፖይል ሲያደርግሽ ምናምን በቃ ልትሞቺ ነው የምትደርሺው። እንግዲህ የሚያንቀባረርባት ሲኖራችሁ ነው። አይ ያው ዊ ላይክ ዳት ዋን ግን ከቢሄቪየር እና ምን አንፃር ያ በጣም ኬር የሚያደርግ ስፔሻሊ ደግሞ ለቤቱ እንደ የሆነ አይነት ባል ማለት ነው። ባይዘው ላላገባችሁ ሴቶች አንድ ኤፒሶድ እንሰራለን። 5 ዓመት ሳይሞላ ስለ ትዳር አትምከሩ ትላላችሁ። እኔ 6 ዓመት ሆኖኛል። እኔ 6 ዓመት ሆኖኛል። እኩል አይደለም እኮ ልልልሽ ነበር። እሷ 6 ዓመቷ ስለሆነ ሪስፔክት ሄር እንትላችሁን ነገር ምናምን ልል ስለሆነ ወይ 6 ዓመት እሺ፣ በ2 ዓመት እንዳታውሉ ስላላችሁ ዝም ብለናል። ግን አንድ ኤፒሶድ መስራታችን አይቀርም።
በጣም ስለ ሄልዚ ኮሜንት ነው። አዎ ምን ያህል ሰው ይፈልጋል? ኮሜንት አድርጉና እሺ። በጣም ሬድ ፍላግ እና ግሪን ፍላግ፣ በተለይ ስለ ሬድ ፍላግ እኔ ባለፈው አንድ ልጅ የመከርኳት ነበርና ዩ ላይክ ሂም አይደለ? በጣም ጥሩ ነው፣ ይወደኛል፣ ይንከባከበኛል ምናምን አለችኝ። እሺ ሬድ ፍላጉ ምንድነው አልኳት። በቃ ይወድሻል፣ ይንከባከብሻል፣ ጥሩ ሰው ነው ምናምን አይደል? ሬድ ፍላጉ ምንድነው? አሁን በቃ እሱ ጥሩ ሰው ምናምን ከሆነ ፎከስ ማድረግ ያለባቸው ሬድ ፍላጉ ቶለሬት የማደርገው ነገር ነው ወይ ነው። ያው መቼስ መልአክ አይደለም እሱ ይኖራል እኮ በቃ። ስለዚህ እንትን ላይ ሳይሆን ሬድ ፍላግ የሪሌሽንሺፕ ምክር አደረግ ነው ማለት ነው። በመሀል ስላወራ ነው ማለት ግን እኮ አንዳንድ ሰው ሬድ ፍላጉን ራሱ ላያውቀው ይችላል፣ ላያዩ ይችላል። ተቀልሻል እኮ እሱ ነው የምልሽ። አሁን ኖርማላይዝ ማድረግ ይጀምራል። ይሄ ባህሪው ነው ምናምን ያንን እንደዛ እየተባሉ በጣም የሚታለፉ ነገሮች በቃ እንዴ እሱ ይሄን እንደዚህ እነዚህ ነገሮች ያደርጉልኛል፣ እኔ ይሄን ፓርት ብችለው ምን ችግር አለ? እንደሱ ይኖሩና በኋላ ላይ እያደጉ ሲጀምር ይሄ ነው ሬድ ፍላግ የሚሆነው። ታውቂያለሽ ያመጣው ነገር ሬድ ፍላግ ሳይሆን ከዛም በኋላ የሚመጣው ነገር አይ ነው ሬድ ፍላግ ሆኖ የሚታያል። በጣም ጥሩ ምክር ነው የሰጠሽን፣ እናመሰግናለን። ፈቅደንልሻል እንድትበይ ፈቅደንልሻል። በቃ በጣም ጥሩ ምክር ነው የመከርሽን። ሬድ ፍላግ እዩ ሁሌ አይ ላቭ ዩ አይደለም። ባለፈው አሁን የዲሰርግ ላይ የአቤል እህት በጣም ጥሩ ምክር እህት ወይ አክስት ነች መሰለኝና ትዳር ሁሌ እንደዚህ አይደለም። አይ ላቭ ዩ እንደምትባባሉት አሁን አይደለም። ትዳር በፍቅር ይጀመራል፣ ግን በዘዴ ነው የሚቀጥለው ኑሮ። አይ ላቭ ዩ የተባባላችሁ እስከ መጨረሻ አትኖሩ። ብልጥ መሆን አለባችሁ ምናምንና በጣም በቃ የመከረቻቸው ምክር በጣም ደስ ያለኝ ራሱ እንደ ፍሬሽ ባለ ትዳር ነው የሰማኋቸው ለማለት ያህል ነው። አመሰግናለሁ። እና ጥያቄያችን አለቀ በቃ። ስንት ሱሪ አለኝ? ስንት ጫማ አለኝ? ከቀዩ ማበጠሬ እና ከቢጫው ማበጠሬ የቱን ነው የምወደው? ዞር በይ ከዚያ እዚህ ከመምጣቴ በፊት ከመገኔ ተደዋወልኩት። ኢቢኤስ ላይ ሳይቀርቡ እኔ እንጠያየቃለን። ይሄን ቢ ማዬ ናቲ እርግብ ጊዜ ተሰማኝ ነው ይገባል። አንቺ እዚህ ጋር ያቃጣል። እግዚአብሔር ይስጠው ልጁን ብዙ ሶፍት ነው ያመጣልን። ያውቀዋል ስራቸውን። ጥያቄው ስላለብቀብን በፈቃደኝነት በጣም ስለምንተዋወቅ በጣም ትውውቃችን ወይ በቃ በቀን የኛ ልብረስ ወይ ምን ነው ባልጭ አድርገሽ ነው ባልጭ አድርገሽ ነው ጭራሽ እኔ ማለት ነው ከኔ እየቀለሽ ነው ይሄሽ ነው አራሽ ብርሃን ነው በእውነት አይደለም ቀልተይና ሽጄ ስለምን አይቀላም? ቀስ በቀስ ነው ባንዴ የሚመጣ ነገር የለም። አሁን ባህል እኮ ነው። እውነት ነው። እስካሁን ፈረንጅ አሉም ነበር ከአንቺ ጋር ባልኩበት ቢሆን እንደውም አበራራችን አይታችሁ ከወደዳችሁ ፉድ ሪቪው ነው ከዚህ በኋላ የምንጀምረው። ኮሜንት አድርጉልን። ወደነዋል በሉ በቃ መተን እንበላለን። ለማንኛውም it was fine። በሚቀጥለው ጸደይ ኤፒሶድ ይዘንላችሁ እንመጣለን። እንዳልጠገብሽም እንዴ እናቱ እየበላው ነው ልብላበት በእናትሽ እና በልተን እስከምንጨርስ ማየት አለባቸው። ቢያንስ የለባቸውም ገና ሁሉ ወጣችሁ ያቃጠለሽ ግን እስቲ እሱን ብቻ ነው እየበላሽ
ኦብሴሽንሽ እንትን አቃጥሎኛል፣ ግን በመሀል ደግሞ ሲቀዘቅዝ እንደገና ያምረኛል። we like it ቡልዳክ ዶሮ ነበረን መጥቶ መብላት ይፈልጉ ነው። ደግነት ነው። ኖርማል ነው። በቀጣይ በጣም ጸዴ ቪዲዮ ይዘንላችሁ እንመጣለን። አላየም ነገር ወይ እየበላሁ ነው። ሰው እየበላ አያወራ። እሺ ወይ እንመጣም በያቸው። ኧረ እንመጣለን። በደንብ ጠብቁን። እንወዳችኋለን። በደንብ ሰብስክራይብ ያደርጋችሁ በደንብ ጠርቅምቀም ስትሉ ደግሞ ቶሎ ቶሎ ቪዲዮ ፖስት እናደርግላችኋለን። የእናንተ መሰባሰብ አይተን ያ ሰብስክራይብ ነገር ደግሞ ኮሜንት ላይ አድርጉን፣ አሳውቁን። Bye.